በግንኙነት ወቅት የወንድ ብልት በሚፈለገው መጠን አለመቆም ወይም ደግሞ ኢሬክታይል ዲስፋንክሽን ስንፈተ ወሲብ ከምንላቸው መካከል አንዱ ነው። በዓለም ላይ ብዙ ሚሊዮን ወንዶች የሚጠቁበት ችግር ነው። አንዳንድ ጥናቶች እንደውም ከ300 ሚሊዮን በላይ የሆነ ወንድ በዓለማችን በዚህ ተጠቂ እንደሆነ ይጠቁማሉ። ይህን ችግር ሊያመጡ ከሚችሉ ነገሮች መካከል አንዱና ዋነኛው ሳይኮሎጂካል ፋክተር ነው። በዚህ ጭንቀት ወይ ድባቴ የምንላቸው ነገሮች ሊሆኑ ይችላሉ። ከዚህ ውጭ ግን ሜዲካል ፋክተርስ በይበልጥ ደግሞ ደም ስርን መጥበብ እንዲያመጡ የሚያደርጉ ህመሞች እንደ ስኳር አይነት ህመሞች ሊሆኑ ይችላሉ። ከዚህ በተጨማሪ የሆርሞን በተለያየ ምክንያት ከፍ ዝቅ ማለት፣ የተለያዩ አይነት መድኃኒቶች ሳይድ ኢፌክት፣ በቂ የአካል ብቃት እንቅስቃሴ አለማድረግ፣ እነዚህ ይህንን ሊያመጡ የሚችሉ ዋና ዋና ምክንያቶች ናቸው። ይህም ችግር ሐኪም ጋር ቀርቦ በመነጋገር በህክምና ሊፈታ የሚችል ነገር ስለሆነ ይህንና ተመሳሳይ አይነት ችግር ካላችሁ ወደ ክሊኒካችን በመምጣት ህክምናውን ማግኘት ትችላላችሁ። ቀጠሮ ለመያዝ ከስር በሚገኘው ቁጥር ይደውሉልን። ዶክተር ኤልያስ ነኝ ከኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ።